ሰላም የህፃናት ፊዚዮቴራፒስት ኤደን አንዶም ነኝ። ዛሬ ጭንቀትን ለመቀነስ የሚረዱ 3 ስፖርቶችን እናያለን። አንደኛ ብሪዚንግ ኤክሰርሳይዝ ወይንም የመተንፈስ እንቅስቃሴ። በጀርባችን በመተኛት ወይንም ቁጭ በማለት አንድ እጃችንን ሆዳችን ላይ ካደረግን በኋላ በአፍንጫችን የቻልነውን ያህል አየር እናስገባለን። በመቀጠል በውስጣችን 4 ሰከንድ በመቁጠር አየሩን እንይዛለን። በመጨረሻ በአፋችን ሙሉ በሙሉ አየሩን ማስወጣት። ከ3 እስከ 7 ጊዜ ይደገማል። በሚደጋግሙ ጊዜ የማዞር ስሜት ከተሰማዎት አቋርጠው እረፍት ያድርጉ። ሁለተኛ አንገት ማሳሳብ ወይንም ኔክ ስትሬቺንግ። መጀመሪያ አንገታችንን ወደፊት በማዘንበል እንጀምራለን። አገጫችን ወደ ደረታችን እስኪጠጋ ድረስ ወደ ታች ዝቅ በማለት እዛው ጋር 15 ሰከንድ እንይዛለን። ወደ ነበርንበት ከተመለስን በኋላ ደግሞ አንገታችንን ወደ ኋላ አዘንብለን በተመሳሳይ 15 ሰከንድ ይዘን እንቆያለን። በመቀጠል ቀኝ ጆሮአችን ከቀኝ ትከሻችን ትይዩ እስኪሆን ድረስ ወደ ጎን ካዘነበልን በኋላ 15 ሰከንድ እዛው ጋር ይዘን እንቆያለን። ስንጨርስ በተመሳሳይ በግራ በኩል እንደግማለን። የመጨረሻ አንገት እንቅስቃሴ ወደ ጎን መዞር ሲሆን አገጫችን በትከሻችን ትይዩ እስኪሆን ድረስ ወደ ጎን ከዞርን በኋላ ለ15 ሰከንድ በቀኝ በኩል ይዘን እንቆያለን። በተመሳሳይ በግራም በኩል እንደግማለን። ሶስተኛው የትከሻ ማሳሳቢያ ሲሆን በተቀመጥንበት ወይንም በቆምንበት ትከሻችንን መጀመሪያ ወደ ላይ ከፍ ካደረግን በኋላ ወደፊት 6 ጊዜ እናዞራለን። ስንጨርስ ወደ ጀመርንበት ፖዚሽን ከተመለስን በኋላ እንደገና ከፍ አድርገን ደግሞ 6 ጊዜ ወደ ኋላ ማዞር እንቀጥላለን። ሁሉም እንቅስቃሴዎች ቢያንስ 3 ጊዜ ቢደገሙ ተመራጭ ነው። ልጆቻችሁን ከመንከባከብ ጋር ተያይዞ ሌላ ያጋጠማችሁ ልክ እንደ ጀርባ ህመም የመሳሰሉት ካለ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እንገናኛለን። አመሰግናለሁ። ይጠቅማል ብላችሁ ላሰባችሁት ሰው